ስልጣኔ ከየት መጣ? ይሄ ጥያቄ ሁላችንም ትምህርት ቤት የተማርነው የተለመደ መልስ አለው። ግን ፈጽሞ ሌላ ታሪክ የሚነግረን አንድ ጥንታዊ ጽሑፍ ቢኖረስ? ዛሬ የምንመለከተው ይህንን ነው። እንግዲያው ጥያቄው ይሄ ነው። ስልጣኔ በእርግጥ የት ነው የተጀመረው? መልሱ ምናልባት ከጠበቅነው ቦታ ፈጽሞ የተለየ ሊሆን ይችላል። ዛሬ የምንመረምረው ወንደርፉል ኢትዮጵያንስ ኦፍ ዘ ኤንሸንት ኩሻይት ኤምፓየር የሚል መጽሐፍ ነው። ይህ መጽሐፍ በ201ኛ ክፍለ ዘመን መጀመሪያ ላይ ወጥቶ የታሪክን እረዳድ ሙሉ በሙሉ የሚገለብጥ በጣም ደፋር ሆነ ሐሳብ ነው ይዞ የመጣው። እሺ፣ በመጀመሪያው ክፍላችን እስቲ የስልጣኔ መሰረቶች ላይ እናተኩር። እንደ መጽሐፉ አባባል ዓለምን የቀረጹት እነዚህ ወሳኝ ፈጠራዎች ከየት መጡ? መጽሐፉ የሚያነሳው የመጀመሪያው ትልቅ ሐሳብ ይሄ ነው። በጣም ይገርማል። ሌሎች የዓለም ሕዝቦች ገና በድንጋይ ዘመን ላይ ሲዳክሩ፣ ጥንታዊ አፍሪካውያን ግን በቀጥታ ወደ ብረታ ብረት አጠቃቀም አልፈዋል ነው የሚለው። ይሄ እኮ የተለመደውን የስልጣኔ የእድገት ደረጃ ሙሉ በሙሉ ነው የሚገለብጠው። መጽሐፉ የስልጣኔን ቁልፎች በሦስት ነገሮች ነው የሚያስቀምጣቸው፤ ምጃ፣ መሰቢያ እና ወርክሾፕ። ታዲያ ይሄ ምን ማለት ነው? በቃ ምጃው የሰፈራንና የቤተሰብን ሐሳብ ይወክላል። መሰቢያው ደግሞ እምነትንና ማኅበረሰብን፣ ወርክሾፑ ደግሞ ቴክኖሎጂና ፈጠራን። እነዚህ ሦስቱ የዛሬው ዓለም መሠረቶች ናቸው ይላል። እዚህ ላይ ደግሞ መጽሐፉ እነዚህ ጥንታዊ ሕዝቦች ለመጀመሪያ ጊዜ አሰልጥኗቸዋል የሚላቸውን እንስሳትና እጽዋት ዝርዝር እስቲ እንመልከት። ዝርዝሩ እኮ አስገራሚ ነው። ከስንዴና ገብስ እስከ ዝሆንና አንበሳ ድረስ ነው የሚለው። ይህ ማለት እኮ ምን ያህል የላቀ የግብርናና የተፈጥሮ ዕውቀት እንደነበራቸው ነው የሚያሳየው። እዚህ ጋር ያለው ጥቅስ ደግሞ የነዚህን የግብርና ስኬቶች ዘላቂ ተጽዕኖ እንዴት እንደሆነ ነው የሚያሳየው። እስቲ ላንረጋ እናስበው። ያለ እነዚህ መሠረታዊ ምግቦችና እንስሳት የዛሬው ዓለማችን ምን ሊመስል ይችል ነበር? እሺ፣ ከቁሳዊ ፈጠራዎች ወጣ እንበልና መጽሐፉ ስለ ባህልና መንፈሳዊ ስጦታዎችም ብዙ የሚለው ነገር አለው። በሁለተኛው ክፍላችን ቋንቋ፣ ጽሑፍ እና አምልኮ ላይ እናተኮራለን። ይሄ ደግሞ ሌላ እጅግ ትልቅ ሐሳብ ነው። መጽሐፉን እንደሚለው ውስብስብ ቋንቋዎችና የፊደል ገበታ ፈጠራ መነሻቸው ይኸው ጥንታዊ ስልጣኔ ነው። ይህም ማለት የሰው ልጅ የመገባበያ ሲራት መሠረት የጣለው እዚሁ ነው እያለ ነው። መጽሐፉ የአባቶች አምልኮ የሚል ጽንሰ ሐሳብ ያነሳል። ይህ ምንድን ነው? ገዢዎች ሲሞቱ ወደ አማልክትነት ይለወጣሉ የሚል እምነት ነው። እናም ይህ ልማድ እንደ መጽሐፉ ገለጻ ከኩሻውያን ተነስቶ በመላው ዓለም ተሰራጭቷል ይላል። ይህንን ሐሳብ ደግሞ ለማጠናከር መጽሐፉ ታዋቂውን አንትሮፖሎጂስት ፍሮቤኒየስን ነው የሚጠቅሰው። ፍሮቤኒየስ ምን አለ? ኢትዮጵያውያን በጥንት ዘመን ከሰው ልጆች ሁሉ ቀዳሚና በጣም ሃይማኖተኛ ተደርጎ ይቆጠሩ ነበር። ይህ ትልቅ ምስክርነት ነው። አሁን ምናልባት ከመጽሐፉ ሁሉ በላይ አከራካሪ ወደ ሆነው ሐሳብ ነው የምንገባው። ይህም የግብፅ ስልጣኔ ከኢትዮጵያ ስልጣኔ የተወለደ ነው ወይም እናትና ልጅ ናቸው የሚለው ነው። በጣም ትልቅ ክርክር የሚያስነሳ ሐሳብ ነው። መጽሐፉ ለዚህ ማስረጃ ብሎ የሚያቀርበው የግብፅ ጥናት አባት ተብሎ የሚታወቀውን ሻምፖሊዮንን ነው። ሻምፖሊዮን ራሱ የናይል ሸለቆ ነዋሪዎች መጀመሪያ የመጡት ከደቡብ ከአቢሲኒያና ከሜሮዌ ነው ብሏል። ይሄ ማለት እኮ ስልጣኔ የፈሰሰው ከደቡብ ወደ ሰሜን ነው፣ ከሰሜን ወደ ደቡብ ሳይሆን። እሺ፣ ታዲያ መጽሐፉ ለዚህ ትልቅ ሐሳብ የሚያቀርባቸው ሌሎች ማስረጃዎች ምንድን ናቸው? ለምሳሌ ጥንታዊ የግብፅ ከተሞች በኢትዮጵያውያን እንደተመሠረቱ ይናገራል። ፈርዖኖች ሥልጣናቸውን ለማጥከር የኢትዮጵያ ልዕልቶችን ያገቡ እንደነበር ይጠቅሳል። የሃይማኖትና የባህል ተመሳሳይነቶችንም በሰፊው ያበራራል። ስለዚህ የመጽሐፉ ድምዳሜ በጣም ግልጽ ነው። ኑቢያውያን በአንድ ወቅት የጥንቷ ግብፅ ገዦች ነበሩ። ግንኙነቱ የጦርነት ብቻ አልነበረም፣ ጥልቅ የሆነ የባህልና የሥልጣን ሽግግር ነበር። እሺ፣ በመጨረሻው ክፍላችን ላይ አንድ በጣም ወሳኝ ጥያቄ እናንሳ። ይህ ሁሉ እውነት ከሆነ ታዲያ ይህ የላቀ የሥልጣኔ ታሪክ ለምን ተረሳ? ለምን ጠፋ? መጽሐፉ ለዚህም የራሱን መልሶች ይሰጣል። መጽሐፉ እንደሚለው ይህ ታሪክ የተሰረዘው በብዙ ምክንያቶች ነው። አንደኛ፣ የጥንት ጽሑፎች ሆን ተብለው እንዲጠፉ ተደርጓል። ሁለተኛ፣ ወራሪዎች አገሪቱን አውድመዋታል። ከዛም በላይ በሙዚየሞች ውስጥ ያሉ ቅርሶች ሳይቀሩ እስማቸው ተቀይሮ የግብፅ ተብሏል። ይሄ ማለት ታሪክን የማጥፋት ሂደት በጣም ሰፊና ውስብስብ ነበር። ይህ ከሰር ሳሙኤል ቤከር የተወሰደው ጥቅስ
የውድመቱ ከዚህ በፊት የነበረውን ሁኔታ ነው የሚያሳየን። አስቡት፣ በ1862 ኑቢያ በሕዝብ የተሞላች ለም መሬት ያላትና የበለጸገች ነበረች። ግን ይህ ሁኔታ አልቀጠለም። ልዩነቱን አሁን በደንብ መመልከት። በ30 ዓመት ውስጥ ብቻ በባዕድ አገዛዝ ስር ያለም መሬት ወደ ጩኸት የሞላበት ምድረ በዳ ተቀየረ ይላል። ይሄ ንጽጽር የውድቀቱ ፍጥነት ምን ያህል እንደነበር በግልጽ ያሳያል። እናም የመጽሐፉ ዋና ነጥብ ይሄ ይመስለኛል። የክልሉን የቅርብ ጊዜ ውድመት ስንመለከት የጥንቱን ታላቅነት ማሰብ ይከብዳል። ልክ እንደ ማለት ነው የአሁኑ ፍርስራሽ የጥንቱን ቤተ መንግሥት ሸፍኖ ይዞታል። በአጠቃላይ ወንደርፉል ኢትዮጵያንስ የተሰኘው መጽሐፍ የሚያቀርበው ሐሳብ ይሄ ነው። የተለመደውን የታሪክ አረዳድ ይገለብጥና ይህንን ጥንታዊ ሥልጣኔ በሰው ልጅ ታሪክ መሃል ላይ በማዕከል ላይ ያስቀምጠዋል። እናም ይህ ሁሉ ወደ አንድ ትልቅ ጥያቄ መራናል። ይኸውም የማን ታሪክ ነው ታሪክ ተብሎ የመጻፍና የመነገር ዕድል የሚያገኘው? እስቲ ስለዚህ ጉዳይ እናስብ። ስለተከታተላችሁን በጣም እናመሰግናለን።